በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ እስከሚወጉ ከነዚህ ከምኞቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተ ማን ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምኞቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። ወንዞች ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወደድን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ያዕቆብ መልእክት ምዕራፍ 4 ተወሰነ ክፍል ያነበብኩት። እዚህ ጋር ያዕቆብ የሚለው በእናንተ ዘንድ ጠብ አለ፣ ጦርነት አለ። ይሄ ጠብ የተፈጠረው ደግሞ ምኞት አላችሁ፣ ምኞት አለ። ያም ምኞት ሲገፋፋ ነው ይሄ ጠብ የተፈጠረው። ኦኬ። ከዛ ደግሞ ምን ይላችኋል? ትለምናላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱ ትፈልጋላችሁ፣ ልታገኙ አትችሉም። ጠብ አለ፣ ውጊያ አለ። ነገር ግን ስለማትለምኑ ለእናንተ ይሆንላችሁ። ኦኬ። ከዛ ደግሞ መለስ ሲልና ትለምናላችሁ ደግሞ ኦኬ ጉድ ምትለምኑ አላችሁ ደግሞ ወይም ደግሞ መለስ ብላችሁ ደግሞ ትለምናላችሁ። ግን የምትለምኑት ደግሞ የፈለጋችሁት ነገር ላይ ስፔንድ ለማድረግ ነው። ምኞት አላችሁ፣ ያንን ምኞት ለማሟላት ነው የምትለምኑት። ስለዚህ አትቀበሉ ይላችሁ። ስለዚህ ሲጠቀልለው ዓለምን መውደድ እግዚአብሔር ዘንድ ጠብ እንደሆነ አታውቁም ነው የሚላቸው። ኮምፕሊትሊ ይሄ ነገር የሚያወራው ስለ ገንዘብ ነው። እነዚህ ሰዎች ገንዘብ ይፈልጋሉ፣ ገንዘብ አያገኙም። ያላገኙበት ምክንያት ጌታን ስላለመኑ ነው። መለመን ለካ አለብን ብለው ደግሞ ሲለምኑ በምን ይያዛሉ? ገንዘቡን ካገኙ በኋላ ለፈለጉት ዓላማ ሊጠቀሙበት ነው። ማንም አማምን ሰው እንደሚያደርገው ለመሆኑ። ስለዚህ እግዚአብሔር አይሰጣችሁም ነው የሚላቸው። ለምንድን ነው መንገዳችሁን ማታስተካክሉት? የዓለም ፍቅር በእናንተ ዘንድ አለ። የዓለም ፍቅር ማለት ወይም ዓለማዊ ማለት ገንዘብ የሚወድ ሰው ማለት ነው። ዓለማዊነት ከገንዘብ ፍቅር፣ የይሁዳና የጴጥሮስ ልዩነት ማለት ነው። ይሁዳ ዓለማዊ ነው፣ የገንዘብ ፍቅር ነው ጌታውን ያስካለው። የጴጥሮስ ደግሞ ዓለማዊነት የለበትም፣ ወይ ፍርሃት ነው፣ በትክክለኛ አለመዘጋጀት ነው። ስለዚህ ዓለማዊነት ማለት ከገንዘብ ያለን ፍቅር ንክኪ ነው። ያ ነው ዓለማዊነት ማለት። ስለ ገንዘብ መመካት ሌላ ስም አለ። ይሄ ስለ ገንዘብ መመካት፣ ዓለምን መውደድ፣ ለገንዘብ መገዛት ወይም ደግሞ በገንዘብ መታመን። ገንዘብ ላላችሁ ወደ እግዚአብሔር መንግስት መግባት ጭንቅ ነው። በገንዘብ ለሚመኩ መራራ ስር፣ ሴሰኝነት ተብሎ በተለያየ ቦታ ተጠቅሷል። በዮሐንስ 2 ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። this is pure የሆነ ዓለማዊነት ከገንዘብ ጋር ያለ ንግድ ኮሚትመንታችን ነው። ገንዘብ ፍቅር ካለ ያ ዓለማዊነት ይባላል። በሁለተኛ ጢሞቴዎስ ዴማስ የአሁኑን ዓለም ወዶ ትቶኛል ይላል፣ ወደ ተሰሎንቄ ሄዷል ይላል። በዮሐንስ 15 ላይ
የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚከሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በእኩልነቱ እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቅ ይላል። ከገንዘብ ጋር የተያዘ ነገር ነው። ያለህን ነገር ስፔንድ ስታደርግ እንደ ልብ ስፔንድ ማድረግ አትችልም። አምላክን ጠይቀህ የፈለግከውን መውሰድ ትችላለህ፣ መቀበል ትችላለህ። ኩዌስችን ያደርግሃል ስትጠይቀው ፍላጎትህን ማለት ነው። እዛ ላይ እንደፈለግክ ለመሆን ከሆነ የዓለማዊነት ይባላል። ውስጡ የገንዘብ ፍቅር አለው። you will die for it and we will kill for it ማለት ነው። ይሁዳ ጌታውን ለገንዘብ እንደሸጠ እንደዛ ነው የምትሆነው። ኮምፕሊትሊ ዓለማዊ ነህ ማለት ነው። አንደኛ ዮሐንስ መልእክት እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅር አውቀናልና እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልግ ሲያጣ አይቶ ያራራለት ማን የሚኖር የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ከገንዘብ ጋር እያያዘው አንደኛ ዮሐንስ ፍቅር ሼር ስላደረግን ከክራይስት እኛ ደግሞ ካለን ነው ሼር የምናደርገው። የሚገለጠው በሼሪንግ ነው። አኪሙሌት በማድረግ አይገለጥም። ቻርተር ፕሌን በመግዛት በመጠቀም ኤክስትራቫጋንት በመሆን ሼር በማድረግ ነው የሚገለጠው። ዓለም ላይ ያለው ሰው የሚያደርገውን ነገር በመድገም አይገለጥም። እሱ ኮምፕሊት ላይ ዓለማዊነት ስለሆነ እግዚአብሔር ፍቅር ስለሌለው አደገኛ ነው። ስለዚህ ሰው ከዓለማዊነት ለመሸሽ ከገንዘብ ፍቅር መውጣት አለበት። ገንዘብ አጠቃቀሙ ዓለማዊነቱንና መንፈሳዊነቱን ያሳየዋል ሲጠቀም